Hello everyone, welcome to my channel again and again. ዛሬም በዚህ ቪዲዮአችን ላይ ስለ ዴሪቬቲቭ ነው የምናየው። ዴሪቬቲቭን አልጨረስንም። as we talked before, like there is some trick ዴሪቬቲቮችን መስራት የምንችልባቸው ልክ እንደ ፓወር ሩል፣ ፕሮዳክት ሩል፣ ሰም ሩል ምናምን ብለን እንዳወራ ናቸው። ሶ ዛሬ በፓወር ሩል እንጀምራለን ማለት ነው። so we're going to see examples that have like ፖሊኖሚያል የሆኑ ስኩዌር ፈንክሽኖች የሆኑ ራሽናል ፈንክሽኖችን የሆኑ ፓወር ሩል በመጠቀም እንዴት እንደምንሰራ with example እያየን እንረዳለን ማለት ነው። so derivative of x of n as a trick ፎርሙላ ነው የምንይዘው። x of n is equals to ይሄ ማለት አሁን ለምሳሌ something derivative ስሩ ብንባል እንዴት እንሰራለን የሚለውን ስናቅ ማለት ነው። እዚች ጋር n ያለችውን ወደዚህ እናመጣለን። n ከዛ በኋላ ምን እናደርጋለን? x n -1 as one ፎርሙላ እንወስዳለን ማለት ነው። ስለዚህ ፓወር ሩል ይሄንን ትሪክ የሚጠቀም ነው። ዲስ ፎርሙላ የሚጠቀም ነው። we're going to see with ኤግዛምፕሎች ኤግዛምፕል ለምሳሌ x cube ብንል x cube መጀመሪያ n ነች። x n ሰው በፎርሙላው ስንሄድ 3x ናችን 3 ነው -1 ስለዚህ 3x ስኩዌር አልመጣልና so derivative of x cube 3x square ነው ማለት ነው። if you guys want to make sure በሊሚትም ሰርታችሁ ሹር መሆን ትችላላችሁ። እያንዳንዳቸውን ማየት እንችላለን። ከዛ x the power of 4 አለ። x the power of 4 ላይ 4x 4 -1 ከዛ ስንት ይሆናል ማለት ነው? 4x ኪዩብ ይሆናል ማለት ነው። x the power of 5 ንም ማየት እንችላለን። ይሄኛው 5 ከዛ x -1 5 -1 ማለት ነው 4 so x the power of 5 ዴሪቬቲቫችን 5 x the power of 4 ነው። x the power of 6 x the power of 5 ይሆናል። x the power of 7 x the power of 6 እያለ ይቀጥላል ማለት ነው። ቀጣይ ኤግዛምፕላችን የሚሆነው ዴሪቬቲቭ ኦፍ 4x cube ስንት ይመጣል ማለት ነው። ይሄንን ስንሰራ መጀመሪያ 4 አለኝ then x cube አለኝ። ለብቻዋን x cube እንስራት። እቺን አሴ ኮኤፊሺየንት እንሰዳትና ከዛ በኋላ x cube ምናቀዋለን። እዚህ ጋር ምን ብለን ሰተናል? 3x square ብለን። ስለዚህ 4 የx cube ዴሪቬቲቭ ስንት ነው? 3x square። ከዛ በኋላ 4 ሲባዛ 3 ስንት ነው? 12። ኮኤፊሺየንቶቹን አባዛን። ኮኤፊሺየንቶቹ ሲባዙ 12x square ሆነ ማለት ነው። ስለዚህ ዴሪቬቲቭ ስንሰራ እንደዚህ ነው የምንሰራው ማለት ነው። we can see a lot of examples still ለምሳሌ derivative of 5x the power of 6ን ማየት እንችላለን። 5x the power of 6ን ስናይ እንዳሁኑ 5ን as coefficient ታወጣዋት ከዛ በኋላ x the power of 6 አለኝ። I'm sorry እሺ 5x the power of 6 አለኝ። 5x the power of 6 ላይ x the power of 6 ለብቻ ልስራ 5 x the power of 6 ለብቻ ሰራ 6x n -1 ሲሆን 6 1 ያ the power of 5 ሆነ ማለት ነው። ከዛ በኋላ ኮኤፊሺየንቶቹን ስናባዛ is going to be 30x the power of 5 ማለት ነው። ቀጣይ ኤግዛምፕል እኔ 7x the power of 8 ቢሆን 7ን እንደ ኮኤፊሺየንት እንጻፋትና x the power of 8ን ዴሪቬቲቭን እንስራ። ቀላል አድርገን ለመስራት እንዲመቸን እቺ ሜትድ እየወሰድን ያለ ነው። ከዛ በኋላ is equals to 7 አለኝ። ከዛ የዚህን ስንሰራ 8x n -1 means 8 -1 ስንት ነው? the coefficient 7 ከዛ በኋላ 7 ሲባዛ 8 56 ይመጣል። 56x the power of 7 ይሄኛው የ7x the power of 8 ዴሪቬቲቫችን 56x the power of 7 ነው ማለት ነው። ከዛ በኋላ 8x the power of 5 የዚህ ስንሰራ ደግሞ 8 እንደተለመደው አሴ ኮኤፊሺየንት እንወስዳትና x the power of 5ን እንስራ። x the power of 5ን ስንሰራ 8 አለኝ። ከዛ x the power of 5 x the power of 4 ምክንያቱም 5 -1 ነው የሚሆነው። ከዛ በኋላ ሲባዛ 40x the power of 4 ይሆናል ማለት ነው።
ስለዚህ እንደዚህ አይነት ጥያቄዎችን በእንደዚህ አይነት መልኩ መስራት እንችላለን። ከዛም ሌላም ኤግዛምፕሎችን እንውሰድ። ለምሳሌ 5xን እንውሰድ። 5x ስንት ነው የሚመጣው ስንል 5 ነው የሚመጣው። 3x ስንት ነው የሚመጣው? 3 ነው የሚመጣው። -4x ስንት ነው የሚመጣው? -4። በቃ ኮንስታንት። አሁን ለምሳሌ ፓይ ኤክስም ሊሆን ይችላል፣ ፓይ ይሆናል። ኢኤክስ ሊሆን ይችላል፣ ኢ ይሆናል። እንደዚህ አይነት ጥያቄዎች ሲሰሩ እንደዚህ ነው። ለምሳሌ ፕሩፍ እናድርገው። ፕሩፍ ስናደርግ ኤፍኤክስ እንውሰድ። እችኛዋን ኤፍኤክስ ወስደን ፕሩፍ ለማድረግ እንሞክር። ይሄንን ኤፍ ማለት ኤክስ በውስጥ አዋቂነት ኤክስ ብቻ ስንል the power of 1 ነው። the power of 1 ስለሆነ the power of 1 አድርገን እንስራው። ከዛ በኋላ እቺና ኮኤፊሺየንት አስቀምጠናት x the power of 1ን ብቻ መስራት እንችላለን። ስንሰራ እንዴት ይሆናል? 5 1 x ከዛ አንድ ሲቀነስ አንድ ስንት ነው? 0 ይሆናል። ማንኛውም ነምበር or anything at the power of 0 ሲሆን ደግሞ always 1 ነው። ይሄ ማት ስለሚታወቅ ሩል ነው። ስለዚህ ሁሌም 1 እስከሆነ ድረስ 5 times 1 ሆነ ማለት ነው። ስለዚህ ማን ቀረች ማለት ነው? በቃ just 5 ቀረች ማለት ነው። just the coefficient ቀረች ማለት ነው። ስለዚህ ፕሩፍ ለማድረግ ነው። ስለዚህ እንደዚህ አይነት ጥያቄዎችን ይሄ 5x 3x -4x pi(x) ax ምናምን የምንላቸው ነገሮች በዚህ መልገድ የምንሰራቸው ይሆናል ማለት ነው። እንዲሁም ደግሞ ኮንስታንት ነምበርስ like derivative of any constant 0 ነው። ይሄንን በሊሚት ዴሪቬሽን ጊዜ አውርተናል። ለምሳሌ አሁን derivative of 7 ስንት ነው ብንል 0 ነው። derivative of -9 0 ነው። derivative of pi 0 ነው። derivative of e 0 ነው። e እና pi አሁን ለምሳሌ pi 3.16 I'm not sure ግን I think እንደዛ ይመስለኛል። ኢም ነምበር ነው፣ ፓይም ነምበር ነው። ኮንስታንት ነምበሮች ናቸው። ግራንድ አትጋቡ። ፓይ እና ኢ ምናምን ነገር these are constants እና ኮንስታንቱንም we can prove በፓወሩ ለመጠቀም we can prove እንዴት መስራት እንደ 0 እንደሚመጡ ማለት ነው። ለምሳሌ 7ን ፕሩፍ ስናደርግ 7 አለኝ። ከዛ በኋላ ኤክስ በውስጥ አዋቂነት 0 ብትሆን እቺ 1 አይደለች? 1 እስከሆነች ድረስ 1 ሲባዛ 7 0 ነው የሚሆነው። ስለዚህ እቺ 7 ብቻዋን አይደለችም፣ ኤክስ the power of 0 አለች። ስለዚህ 7ን አሴ ኮኤፊሺየንት ወስጄ ድጋሚ ስቲል ኤክስ the power of 0 መስራት እችላለሁ። እስቲ ከዛ እቺኛዋን ዴሪቬቲቭን ፓወሩን ለመጠቀም እንስራ። ቅድም እንደሰራ ነው። ስንሰራ 0ዋ ወደዚህ ትመጣለች 0 ከዛ ሲቀነስ -1 ይሆናል። ምንም ነገር በ0 ሲባዛ ይሄ ኤሌመንተሪ ላይ ሁሉም የሚያውቀው ነገር ነው። በ0 ሲባዛ 0 ነው የሚመጣው። ስለዚህ ይሄ ምን ይሆናል ማለት ነው? 0 ማለት ነው። ሶ ምን ሆነ ማለት ነው? that makes you remind every derivative of constants 0 ነው ማለት ነው። ይሄንን በፍጹም እንዳንዘነጋ። ከዛ ከበደሉ ፈንክሽኖችን መስራት እንጀምር። አሁን ለምሳሌ f of x x cube plus 6 square minus 8 ይሄንን እንመልከት። ይሄንን ስንሰራ ፈርስት ዴሪቬቲቫችን ምን ይሆናል ማለት ነው? ሁሉንም ስቴፕ ባይ ስቴፕ ስሩ። x ኪዩብንም ለብቻ 6xንም ለብቻ -8ንም ለብቻ አድርገን እንስራ። ስንሰራ እቺን ስንሰራ በምናውቀው መንገድ 3x ስኩዌር ይመጣል ማለት ነው። እቺንም ስንሰራ ቅድም እንደተነጋገርነው ኮንስታንት ነች። ኮንስታንት ነው ኮኤፊሺየንቷን ነው የምንወስደው። ኮኤፊሺየንቷን ነው የምንወስደው 6 ኮንስታንት ነች። ደግሞ እቺኛዋ ኮንስታንት ደግሞ ኦልዌይስ 0 ነው። ስለዚህ ፈርስት ዴሪቬቲቫችን ይሄ ይሆናል ማለት ነው። ሰከንድ ዴሪቬቲቫችን ደግሞ ድጋሚ ይሄን ሰከንድ ዴሪቬት ማለት ፈርስት ዴሪቬቱን ድጋሚ ዴሪቬት ማድረግ ነው። ሰርድ ዴሪቬት ማለት ደግሞ ሰከንድ ዴሪቬቱን ድጋሚ ዴሪቬት ማድረግ ነው። በቃ ዴሪቬት ያደረግን መሄድ ነው። ይሄ የሚያስፈራን ነገር አይደለም። ሰከንድ ዴሪቬት ሰርድ ዴሪቬት ሲባል ብዙ ሰው ይጨነቃል። እንዴት ነው የሚሰራው ምናምን ይባላል። ግን ይሄን እንትን አይደለም። የሰከንድ ከሆነ ፈርስት ዴሪቬት ያደረጋችሁትን ደግማችሁ ዴሪቬት አድርጉት እንደማለት ነው። ከዛ በኋላ ሰከንድ ዴሪቬቲቫችን ደግሞ ፈርስት ዴሪቬት ያደረግነውን እንስራ። ይሄኛውን ስንሰራ ቅድም እንደተነጋገርነው 3 አስ ኮኤፊሺየንት አወጣው። ከዛ በኋላ ኤክስ ስኩዌር ልስራ። ከዛ ፕላስ እቺኛዋ ፕላስ 6 ነች። ኦልዌይስ ምንድነው አለን? ኮንስታንት ዴሪቬት ሲደረግ 0 ነው። ስለዚህ ጀስት እቺን ነው የምሰራው ማለት ነው። ጀስት እቺን ስሰራ 3 ከዛ ኤክስ ስኩዌር ልስራ። ኤክስ ስኩዌር ማለት ደግሞ
2x 2 minus 1 means 1 ስለዚህ ስንመጣ ማለት ነው 6x መጣ ማለት ነው። ስለዚህ second derivative of this equation 6x ነው ማለት ነው። third derivation መስራት እንችላለን። third derivation ድረስ መሄድ እንችላለን። third derivation ድረስ ስንሄድ እቺኛው ነው ዴሪቬቲቭ ማረጋት 6x ዴሪቬት አደርጋታለሁ። 6xን ዴሪቬት ሳደርግ ኮንስታንቷ 6 ትመጣልኛለች ቅድም እንደተነጋገር ነው። ፎርስ ዴሪቬቲቭ ደግሞ ብናደርግ ኮንስታንቱ ላይም ዴሪቬት ሲደረግ 0 ነው 0 ማለት ነው። ከዚህ በላይ ፊፍዝ ምናምን ካለን 0 ነው የሚሆነው። ስለዚህ ይሄ ኢኩዌሽን እስከ ፎርስ ዴሪቬቲቭ ድረስ መሄድ የሚችል ነው ማለት ነው። ኦኬ ሌላ ኤግዛምፕል ማየት እንችላለን። ሌላ ኤግዛምፕል ስናይ f of x 4x the power of 5 minus 7x cube plus 8x plus 4 ቅድም እንደተነጋገር ነው ፈርስት ዴሪቬቲቫችንን እያንዳንዱን ነው የምንሰራው። ከዛ በኋላ ሳይኖቹን ማስቀመጥ ነው። የሚከብድ ነገር የለውም፣ የሚያስደነግጥ ነገር የለውም። ለምሳሌ እቺ ለብቻ ስንሰራ 4x the power of 5ን አውጥቼ እሰራለሁ። ማይነስ 7 አድርጌ የx the power of 3 ዴሪቬቲቭ ለብቻው እሰራለሁ። ፕላስ 8 አድርጌ x ዴሪቬቲቭ ከዛ ኮንስታንት ኦልዌይስ አክቹሊ 0 ነው 0 ይሆናል ማለት ነው። እቺኛው ምክንያቱም ዴሪቬቲቭ ሲደረግ ሁሌም 0 ነው ኮንስታንት እንደተነጋገር ነው። ከዛም እዚህ ጋር 4x the power of 5 ዴሪቬቲቭ ሲደረግ ስንት ነው ማለት ነው? ኮንስታንቷ ትወጣለች x the power of 4 ከዛ ማይነስ 7 እቺን ስንሰራ 3x the power of square ይሆናል። እቺ ደግሞ 8 ትሆናለች ቅድም ተነጋገር ነው። ከዛ እቺ 20x the power of 4 minus 21x square plus 8 ይመጣል ማለት ነው። ስለዚህ ፈርስት ዴሪቬሽናችን ይሄ ነው። and you can find second and third derivation too. so ዴሪቬቲቫቸውን የሰከንድን እና የሰርድን ዴሪቬቲቭ መስራት ትችላላችሁ እናንተ እና እንዲሁም ፕራክቲስ አድርጉበት ሰከንድ እና ሰርድ መመስራት። እኛ ወደ ቀጣዩ ፈንክሽናችን እንሂድ። f of x is equals to አሁን ደግሞ ራሽናል ፈንክሽን እንውሰድ 1/x። ይሄንን ጥያቄ እውነት ለመናገር ሊሚት ላይ ሰርተነዋል፣ ግን ደግሞ በፓወሩ ልም እንዴት እንደሚሰራ ሪላይዝ ማድረግ ስላለባችሁ ድጋሚ በፓወሩ ልንሰራዋለን ማለት ነው። ስለዚህ እቺን ስንሰራ is equals to 1/x x ሁሌም ብቻዋን ከሆነች በውስጥ አዋቂነት አንድ አለች፣ እቺን እናውቃለን። ስለዚህ is equals to ምን እናደርጋለን? እንደዚህ አይነት ነምበሮች ከታች ሲሆኑ ወደ ላይ ስናመጣ ኮኤፊሺየንታቸውን ማይነስ አድርገን ሳይናቸውን ቀይረን ወደ ላይ ማምጣት እንችላለን። this means x 1 ብቻ ስለሆነች just x the power of -1 ማድረግ እንችላለን ማለት ነው። ስለዚህ የዚህን ዴሪቬቲቭ መስራት እንችላለን። የዚህ ዴሪቬቲቭ ስንሰራ ቅድም ተነጋገርነው እንዴት እናደርጋለን? -1x -1 እና -1 ሲሆን ደግሞ -2 ይሆናል -2። ስለዚህ እቺን በኔጌቲቭ ከመትቀመጥ በኖርማል ስናስቀምጠው ልክ እንደዚህ አድርገን ለማስቀመጥ ከፈለገን -1/x ስኩዌር ይሆናል ማለት ነው። ስለዚህ ዴሪቬሽን ኦፍ this ይሄ ይመጣል ማለት ነው። ተነጋግረንበት ነበር ይሄንን በሊሚት ዴሪቬሽን። ስለዚህ ፕሩፍ ለማድረግም ያገለግለናል ማለት ነው። ቀጣዩ ኢኩዌሽን ራሱኑ ዴሪቬት እናድርገው። ማለትም f of x 1/x ስኩዌር የምትለዋን እንስራ። ይሄንን እንሞክር። ስንሞክር እንዴት ይመጣል ማለት ነው? ቅድም እንደተነጋገርነው እቺኛዋ 2 ነች። ኔጌቲቭ አድርገን ወደ ላይ እናምጣት። ማለትም x -2 አድርገን ማለት ነው። ከዛ በኋላ የዚህን ዴሪቬቲቭ መስራት ነው በቀላሉ። የትኛው? የዚህኛው ዴሪቬቲቭ that means f derivative of x አለን። ከዛ እቺን ወደዚህ እናምጣት 2 ከዛ እዚህ ጋር -1 ላድርግ then x -3 ይመጣል ማለት ነው over 1 በውስጥ አዋቂነት ሁሌም ማለች እንደምናውቀው። ከዛ በኋላ እቺ በማይነስ መልኩ ከምትቀመጥ ልክ እንደዚህ እንድንቀመጥልን ከፈለግን ጀስት እናደርጋለን -2/x cube ማለት ነው። so derivation of 1/x square -2/x cube ነው ማለት ነው ባጭሩ። ሌላኛው ደግሞ ኢኩዌሽናችን እስቲ ወደ ስኩዌር ሩት እንግባ። ማለትም f of x አንድ ራዲካል x የዚህኛውን ኢኩዌሽን እንስራ። የዚህኛውን ኢኩዌሽን ስንሰራ እንደምናውቀው x ብቻዋን ከሆነች 1 ነች። ራዲካል ደግሞ
ሞስት ኦፍ ታይም ቱ ነች 3 4 ምናምን ይጻፍበታል። ባዶን ራዲካል ከሆነ ግን 2 ነው። ይሄ እንደዚህ ተብሎ መጻፍ አልችልም። 1/2 እችላለሁ። this means እና ይሄ ማለት አንድ ነው። x the power of 1/2 means አንድ ራዲካል x ማለት ነው። ማታውቁ ከሆነ አሁን ወቁ። ከዛ በኋላ ዴሪቬቲቫቸውን ስንሰራ በዚህኛው ተጠቅሜ ዴሪቬቲቭን እንሰራለሁ ማለት ነው። ስለዚህ f of x is equals to 1/2 ከዛ x ምን ይሆናል ማለት ነው። እዚህ ጋር -1 አድርጋለሁ ማለት ነው። 1/2 -1 means ደግሞ -1/2 አይመጣልንም። -1/2 ስለዚህ እችኛዋን ከማይነስ አውጥታ ፖዚቲቭ እንድትሆንልን በመፈለግ 1/2 አለኝ ድሮም። ሶ 2 ታች ስላለችኝ x ፖዚቲቭ አድርገን 1/2። ሳይን መቀየራችንን እንዳትረሱ። ወደ ላይ ሲሄድ ማይነስ ይሆናል፣ ወደ ቦታው ሲመለስ ደግሞ ፖዚቲቭ ይሆናል። ይሄንን በጭራሽ እንዳንረሳ፣ ሳይን መቀየራችንን እንዳንረሳ በምንመላለስበት ጊዜ። ከዛ በኋላ እቺን ካደረግን በኋላ ምን ሆነ? 1/2 አንድ ራዲካል ኤክስ መጣ ማለት ነው። 1/2 አንድ ራዲካል ኤክስ ደግሞ ራሽናላይዝ ማድረግ ስቲል ይቻላል። እችኛዋን ወደዚህ አምጥተን ራሽናላይዝ እናደርጋት። አንድ ራዲካል ኤክስ ሁለቱንም ቦዝ ሳይድ አንድ ራዲካል ኤክስ አድርገን ሁለቱንም እናባዛለን። ስናባዛ እቺ አንድ ራዲካል ኤክስ ይመጣል። ከዛ በኋላ ራዲካል ኤክስ እና ራዲካል ኤክስ ሲባዛ ኤክስ ነች። ይሄ ኦብቪየስ ነው። ሶ 2x መጣ ማለት ነው። ስለዚህ አንድ ራዲካል ኤክስ ዴሪቬቲቫችን አንድ ራዲካል ኦቨር 2x ይሆናል ማለት ነው። እሺ ሌላም ስኩዌር ሩት ውስጥ ያለ ኤግዛምፕል መስራት እንችላለን። ለምሳሌ f of x አንድ ራዲካል 3 of x the power of 5። ይሄን ደግሞ ቅድም ተነጋገርነው እንዴት ተብሎ መጻፍ አልችልም። 5/3 ይሄና ይሄ ተመሳሳይ ነው። ስለዚህ እዚህኛውን ዴሪቬሽን እሰራለሁ ማለት ነው። እዚህኛውን ዴሪቬሽን ስሰራ f derivative of x is equals to 5/3 ከዛ x እዚህ ጋር ደግሞ ሲቀንስ 5/3 -1 አደርጋለሁ። 5/3 -1 ስንት ይመጣል ማለት ነው? ፖዚቲቭ 2/3 መጣ። ፖዚቲቭ 2/3 ከዛ በኋላ 5/3 3 ራዲካል x ስኩዌር መጣ ማለት ነው። ባጭሩ የዚህኛው ዴሪቬሽን ይሄ መጣልኝ ማለት ነው። ከዛም ሌላኛው ኤግዛምፕላችን ምን እንወስዳለን? f of x 1/1 አንደር ራዲካል xን መውሰድ እንችላለን። አንድ ራዲካል xን ስወስድ ይሄ ማለት ቅድም እንደተነጋገርነው 1/x 1/2 ማለት ነው ስቲል። ከዛ በኋላ ስለዚህ ይሄኛው እንዴት ይሆናል? x -1/2 ማለት ነው። እንደዚህ አድርገን መስራት እንችላለን። ስለዚህ ዴሪቬቲቭ የምፈልገው የዚህኛዋን ነው። ስሰራ -1/2 x እችኛዋን -1 ታደርግ -3/2 ትሆናለች። -3/2 ከዛ በኋላ እዚህ ኳልስቱ -1 ኦቨር እችኛዋን ከማይነስ ለማላቀቅ ወደ ፖዚቲቭ ስናደርግ ወደ ታች ነው የምናመጣው። ወደ ታች ሳመጣ ግን ሳይን መቀየራችንን ሁሌም ሪማይንድ ማድረጋችሁን እንዳትረሱ። ሁሌም ሪማይንድ ማድረግ አለብን። ከዛ 2x 3/2 መጣ። ይሄ ማለት -1/2 አንድ ራዲካል ኤክስ ኪዩብ ማለት ነው። ይሄ ማለት እቺ አንድ ራዲካል ኤክስ ኪዩብ ሚንስ ራሽናላይዝ ለማድረግ እንዲመቸኝ ነው። አሁን እንደዚህ የሚበታት ነው። እንዲህ ማለት ተመሳሳይ ናቸው። ኤክስ ስኩዌር ኤክስ ባረክ እችላለሁ አይደለ? ምክንያቱም ይሄኛውን እችኛዋ 1 ነች፣ ኤክስ ፓወር ኦፍ 3 ይሆናልኛል። ስለዚህ እችላለሁ ማለት ነው እንደዚህ ማድረግ። ከዛ በኋላ እችኛዋን ራሽናላይዝ ለማድረግ እንድትመቸኝ ስለሆነ ምን አደርጋለሁ? አንድ ራዲካል ኦፍ ኤክስ ስኩዌር ይወጣል። ምን ሆነ ይወጣል? -1/2 ኤክስ አንድ ራዲካል ኤክስ ይሆንልኛል ማለት ነው። ከዛ እቺ ራሽናላይዝ እናድርጋት። አንድ ራዲካል ኤክስ አድርጌ ከዛ በኋላ ምን መጣ? እዚ ኳስቱ ማይነስ አንድ ራዲካል ኤክስ ኤክስኛዋ በዚህኛዋ ስትባዛ ኤክስ ትሆናለች። ስለዚህ 2x ታይምስ ኤክስ። ስለዚህ ራሽናላይዝ የሆነው የመጨረሻ ውጤታችን አንድ ራዲካል ኤክስ ኦቨር 2x ስኩዌር እችኛዋ ነች ማለት ነው። እችኛዋ የዚህኛው ጥያቄ የመጨረሻው ራሽናላይዝ ተደርጎ
እውነት ለመናገር እዚህ ጋር ማቆም እንችላለን። ነገር ግን ራሽናላይዝ አድርገን በቀላሉ ለማስቀመጥ በዚህ መልኩ ራሽናላይዝ አድርገን የመጨረሻ ውጤታችን ይሄን ማምጣት እንችላለን ማለት ነው። ቀጣይ ኤግዛምፕላችን 5x the power of 4 plus 9x the power of 3 over 2x the power of 2 ቢሆን ይሄንን በቀላሉ ለመስራት መጀመሪያ እችኛዋን ለዚህና ለዚህ እንስጥና እንከፋፍለው። ስለዚህ 5x the power of 4 5 the power of 4 2x square plus 9x the power of 3 over 2x square አንድ አይደለም ከዚህኛው ተመሳሳይ የሆነ ኢኩዌሽን ናቸው። ከዛ እንዴት ይሆናል? 5 over 2 ከዛ ይሄኛውን ደግሞ መቀናነስ እንችላለን። x the power of 4 minus 2 ማድረግ እንችላለን። ምክንያቱም ቅድም እንደተነጋገርነው እቺ ወደ ላይ ስትሄድ ማይነስ መሆን ትችላለች ስላላወራንም ከዛ x the power of 2 ይሆናል ማይነስ 2 ይሆናል። ስለዚህ አንድ ላይ ስናስቀምጣቸው x the power of 2 ሆነ ማለት ነው። ፕላስ 9 over 2 ይሄኛውንም መቀናነስ እንችላለን። ስንቀናነሰው x the power of 1 ነው። x the power of 1 ደግሞ x ለሆነ እንተዋለን። ከዛ በኋላ የዚህን ዴሪቬቲቭ እና የዚህን ዴሪቬቲቭ ነው የምናወጣው ማለት ነው። አሁን ከዛ 5 over 2 ምን ይሆናል ማለት ነው? ይሄን ስንሰራ ታይምስ 2x ፕላስ ይሄ ጀስት ኮኤፊሺየንቱ ነው የሚወጣው። 2 በቷ አልተጣፋችም። ስለዚህ የመጨረሻ መልሳችን ምንድነው ማለት ነው? 5x ፕላስ 9 over 2። ስለዚህ የዚህ ኢኩዌሽን የመጨረሻ ዴሪቬቲቭ ውጤታችን 5x ፕላስ 9 over 2 ነው ማለት ነው። ቀጣዩ ኤግዛምፕላችን ደግሞ አብሶሉት ቫልዩ ኦፍ ኤክስ ይሆናል ማለት ነው። አብሶሉት ቫልዩ ኦፍ ኤክስ ግራፉን ስንሰራው እንዴት ነው? በትክክል እየሰራሁት አይደለም፣ ግን ጀስት አይደለ? ከዛ እዚህ ጋር ፕላስ ኤክስ እዚህ ጋር ማይነስ ኤክስ። እንደምናውቀው አብሶሉት ቫልዩ ኦፍ የገባ ነገር ፕላስ ሆኖ ይውጣ ማይነስ ሆኖ ይውጣ ላይክ አይታወቅም። ለምሳሌ አብሶሉት ቫልዩ ኦፍ ኤክስ ኢዝ ኢኳልስ ቱ 4 ቢባል ይሄ እዚህ ውስጥ የነበረው ኤክስ ኢዝ ኢኳልስ ቱ 4 ይሁን ኦር ማይነስ ኤክስ ኢዝ ኢኳልስ ቱ 4 ይሁን ናት ኦብቪየስ። ላይክ እንዲም ሊሆን ይችላል ወይም ደግሞ እንዲም ሊሆን ይችላል፣ አይታወቅም። ናት ኦብቪየስ። ስለዚህ ምን ብለን እናወጣለን ማለት ነው? የሆነ ኢኩዌሽን እዚህ ጋር ምን ብለን እናወጣለን? ፕላስ ኤክስ እና ማይነስ ኤክስ። ምክንያቱም አብሶሉት ቫልዩ ሁለት ቫልዩ ያለው ውጤት ነው። ሁለት ቫልዩ ያለው ነገር እስከሆነ ድረስ ፕላስ ኤክስ እና ማይነስ ኤክስ እናደርጋለን። ደን ፕላስ ኤክስ የሚሆነው ኤክስ ግሬተር ዛን 0 ሲሆን ነው። ማይነስ ኤክስ የሚሆነው ደግሞ ኤክስ ሌስ ዛን 0 በሚሆንበት ታይም ነው ማለት ነው። ስለዚህ እዚህ ጋር እንዳየነው ኦኬ፣ እዚህ ጋር ሌላ ግራፍን መስራት እንችላለን። ስናይ እዚህ ጋር ይሆናል ማለት ነው። ከዛ በኋላ በዚህ ታይም ላይ ደግሞ ምንድነው ስለዚህ ፕላስ ኤክሶቹ ወደዚህ ፕላስ ኤክስ ማይነስ ኤክሶቹ ወደዚህ። ከዛ በኋላ ፕላስ ኤክስ ማለት ስሎፑ ስንሰራ ዴሪቬቲቭ እና ስሎፕ መጀመሪያ ላይ ሊሚት ላይ ስንነጋገር ኤም ወይም ደግሞ ስሎፕ እና ዴሪቬቲቭ አንድ ናቸው ብለን አውርተን ነበረ ትዝ የሚላችሁ ከሆነ። ማለትም እችኛዋ ኤም ኢዝ ኢኳልስ ቱ 1 እና ኤም ኢዝ ኢኳልስ ቱ ማይነስ 1 ማለት ነው። ስለዚህ እውነት ለመናገር በዴሪቬቲቭ ዳዝንት ኤግዚስት አት 0። ስለዚህ ግራፋችን እንዴት ይሆናል ማለት ነው? እንደዚህ አይነት ግራፍ ይሰጠናል ማለት ነው። እዚህ ጋር 1 አለኝ ወደዚህ፣ እዚህ ጋር ማይነስ 1 አለኝ ወደዚህ። እንደዚህ አይነት ካይንድ ኦፍ የሆነ ግራፍ ይኖረናል ማለት ነው። ስለዚህ በአጠቃላይ የዚህን ዴሪቬቲቭ ነው የምሰራው ማለት ነው። የዚህን ዴሪቬቲቭ ሚንስ የፕላስ ዴሪቬቲቭ 1 ነው። 1 ኤክስ ግሬተር ዛን 0 እንዲሁም ደግሞ ኤፍ ዴሪቬቲቭ ኦፍ ኤክስ ብለን ማይነስ 1 ደግሞ ኤክስ ሌስ ዛን 0 ከሆነ ስለዚህ ኤፍ ኦፍ ኤክስ አብሶሉት ቫልዩ ኦፍ ኤክስ ዴሪቬቲቫችን ይሄ ነው ማለት ነው። ውጤታችን ይሄ ነው ማለት ነው። ኤግዛምፕል መውሰድ እንችላለን። ለምሳሌ ሌላኛው ኤግዛምፕላችን ደግሞ ኤፍ ኦፍ ኤክስ 3x ማይነስ 12 ነው። 3x ማይነስ 12 ደግሞ ስንሰራ ቅድም ለአብሶሉት ቫልዩ ኦፍ ኤክስ እንዳወጣ ነው ለዚህኛው እናወጣለን። ስናወጣ በማይነስ ጊዜ ፕላስ 12 ይሆናል።
በፕላስ ጊዜ ደግሞ 3x ማይነስ 12 ይሆናል ማለት ነው። ስለዚህ መጀመሪያ እስቲ ቨርቴክሳችንን እናገኝ። ቨርቴክሳችን ማለት 3x ማይነስ 12 ኢዝ ኢኳልስ ቱ 0 ከዛ 3x ኢዝ ኢኳልስ ቱ 12 ኤክሳችን ስንት ነው ማለት ነው 4 that means ግራፋችን ለምሳሌ እንደዚህ ነው ማለት ነው 1 2 3 4 ከዛችኛው ቨርቴክሳችንን ይዘን ወደዚህና ወደዚህ ዋያችን 12 ነው። እዚህ ጋር 12 በምትሆንበት ሰዓት ላይ እንዲ ክሮስ ታደርጋለች። አይመቸኝም ግራፊ በጣም ይቅርታ፣ ግን እንደዚህ አይነት ግራፍ ስጠናል። በዚህ በኩል ያለው 3x ማይነስ 12 እና በዚህ በኩል ደግሞ ያለው ኔጌቲቭ ማይነስ 3x ፕላስ 12 ነው ማለት ነው። እንዲህ ነው ግራፉ። ስለዚህ ቨርቴክሳችን 4 ስለሆነ እዚህ ጋር x ግሬተር ዛን 4 እና እዚህ ጋር x ሌስ ዛን 4 እናደርጋለን። ስለዚህ የዚህ ዴሪቬቲቭ ስንሰራ ዴሪቬቲቭ ኦፍ ዲስ ስንት ነው ማለት ነው ማይነስ 3 እና 3 ዳሚ x ሌስ ዛን 4 x ግሬተር ዛን 4 ማለት ነው። ስለዚህ የአብሶሉት ቫልዩ ኦፍ 3x ማይነስ 12 ዴሪቬቲቭ ውጤታችን ይሄን ይመስላል ማለት ነው። የዛሬ ቪዲዮአችንን ይሄን ይመስል ነበር። ቴንክስ ፎር ዋቺንግ። እንዲሁም ደግሞ ሌሎችን ቪዲዮዎች አሉ በዴሪቬቲቭ ላይ ዲፔንድ ያደረጉ እነ ሊሚት ምናምን በዚህ በፊት የሰራኋቸው እነሱንም ቼክ አውት አድርጉ። ስለ ዴሪቬቲቭ ምንነትም ቼክ አውት አድርጉ። እናም በቀጣይ ቪዲዮ እስከምንገናኝ ድረስ የዛሬ ቪዲዮአችንን ይመስላል። አይ ሆፕ ስለ ፓወር ሩል ጥሩ ግንዛቤ አግኝታችኋል ብዬ። ስለዚህ ቀጣይ ቪዲዮአችን የሚሆነው ስለ ሰም ሩል ስለ ፕሮዳክት ሩል ስለሚሆን ሰብስክራይብ አድርጉ። ቀጣዩ ቪዲዮ ይደርሳችሁ። ላይክ አድርጉ፣ ኮፒ ሼር አድርጉ። እንዲሁም ደግሞ ስለ ዴሪቬቲቭ ከዚህ በፊት የሰራኋቸው ስለ ሊሚት ስላለ እነሱን ቪዲዮዎች ቼክ አውት ማድረግ እንዳትረሱ። ቴንክስ ፎር ዋቺንግ። ሰብስክራይብ ማድረግ እንዳይረሳ።